ህልም ስንል ከእምቅ አቅም ከእምቅ ፖቴንሻል ወደ እውን የሚያደርስ የብናብ ትልም ማለት ነው። ፖቴንሻልን ሪያላይዝ ለማድረግ የሚያስችል የሚያግዝ የሚረዳ ምናባዊ ትልም ህልም ይባላል። ወይም ጸጋን ወደ ባለጸጋ ለመቀየር የሚያስችል ንድፍ ነው። የአባይ ተፋሰስ ጸጋ ነው፣ የተሰጠን ጸጋ ነው። ለሺህ ዓመት ወርዷል። ህዳሴን ካልገነባኸው ግን ባለጸጋ አያደርግህም። ጸጋ ነው፣ አዛ ፖቴንሻል አለ። ባለጸጋ የሚያደርግ ግን ግድቡ ነው። ህልም እንደሱ ነው። እነዛን ጸጋዎች ማየትና ወደ ባለጸጋ የሚያሸጋግርን ስራ መስራት ማለት ነው። ወይም ኢትዮጵያ የሚታረስ መሬት በስፋት አላት፣ በቂ ዝናብ አላት፣ ከርሰ ምድር ውሃ መጠቀም ትችላለች የሚለው ጸጋ ነው። በዚያ ግን ክረምት ብቻ ሳይሆን በጋም ጭምር አርሰን በቂ ምርት ማግኘት አለብን የሚለው ትልምና ትግበራ ባለጸጋ ያደርጋል። ጸጋው ፖቴንሻሉ ነው፣ ሲመነዘር ባለጸጋ ያደርጋል። ህልም ማለት ከእምቅ አቅም ወደ እውን ዓለም የሚያደርስ የምናብ ትልም ማለት ነው። ጊዜ፣ ቦታ፣ ቁስ፣ ሐሳብ ያቆራኛቸው ስብስቦች እንደ አንድ ህዝብ ይቆጠራሉ። እነዚህ ድንበርም ጊዜም ይጋራሉ። ጂኦግራፊካል ድንበር ይጋራሉ፣ ጊዜም ይጋራሉ። ምን ማለት ነው ጊዜ ይጋራሉ ማለት? በጋራ ትላንት ወረትና ዕዳን ይጋራሉ። በጋራ ዛሬ እድልና ፈንታን ይጋራሉ። በጋራ ነገ ደግሞ ተስፋና ስጋት ይጋራሉ። ሀገር ማለት የጋራ ህልም፣ ቁስ፣ ሐሳብ የሚጋሩ ህዝቦች መኖሪያ ነች።